ለሰው የምንሰጠውን ክብር እንኳን ለእግዚአብሔር መስጠት ይክበደል እንዴ? ለሰው እንደምንጨነቀው ለእግዚአብሔር ማሰብ ይጭነቀን? ባኖረን ባበላን ባጠጣን ሰው ሊያደርግልን የማይችለውን ነገር በሙሉ ባደረገልን አንዲትም ቅንጣት ዞርም ብለን ማየት አንፈልግም። እሱ እግዚአብሔር አሁን ያልቀረበ ይመስላችኋል? አለኮ በዮሐንስ ራእይ ላይ ደጅ ቆሜ በር ላይ ሆኜ አንኳኳለሁ፣ ማንም ሊከፍትልኝ የሚፈልግ ቢኖር ገብቼው ምን አደርጋለሁ እና እየጠበቀ ነው ማለት ነው። ንስሐ ገብተን እስከምናስገባው ክርስቶስ የፈጠረውን ሰውነት እየለመነ ነው። አቤት ትዕቢታችን! እውነት ደጁን ሳንኳኳ መግባት የሚችል አምላክ እኮ ነው። ለሱ ድንቁም አይደለም። የተዘጋ ደጅ ውስጥ አይደል እንዴ ገብቶ ሰላም ለእናንተ ይሁን ያለው? የእኛን ደጅ መክፈት ለምን የከበደው ይመስላችኋል? ከሃሊነቱ ጠፍቶ እኮ አይደለም፣ እኛ አላስከፍት ስላልነው እኮ። ማረፊያ እንዲሆነን አምላካችንን አላሳርፋለን እኛ ራሳችን። እሱ ራሱ እኮ እኛን ለማግኘት እንዴት እንደሚደክም የማይገባበት ቋጥኝ የለም። የጠፋውን በግ ይፈልገው የነበረው እረኛ በጉን እስከሚያገኘው ድረስ ተራራውን፣ ሸንተረሩን፣ ጋራውን፣ ቁልቁለቱን ያለው ወረደው። ክርስቶስ እኛ ውስጥ ለማረፍ እንዲደክማል ታውቃላችሁ? እኛ ውስጥ ለማረፍ ማለት ነው። ይሄ ሰውነት የምንጸየፈው ሰውነት ውስጥ እኛ የምንጠላው ሰውነት ውስጥ ክርስቶስ ማረፍ ይፈልጋል። መንግስተ ሰማያት ቀርባለች የሚባለው ሁለተኛው ክርስቶስ ነው። ኃጢአት ሳልሰራ አውለኝ ብላችሁ ለምናችሁ ታውቃላችሁ? በጣም እኮ ትልቅ ልመና እኮ። ያቺ ቀን ልንሞትባት የምንችልባት ዕለት ብትሆን እግዚአብሔር ፊት የሚያቆመን መልአክ ከየት አገኘኸው ምንስ ሲሰራ አመጣኸው ቢባል ኃጢአትን ላለመስራት እስከ ደም ጠብታ ሲታገል የዋለባት ቀን ናት ብሎ እኮ ልንማር የምንችልባት ይሆነ። ኃጢአት ምን ያክል እኮ ክፉ እንደሆነች ክርስቲያኖች ከቤተ ክርስቲያን አንተውሽም እያልናት ያስወጣችን ኃጢአት አይደለች? አንረሳሽም እያልን ያስረሳችን ኃጢአት አይደለች? በቀል ካለባችሁ ኃጢአትን ተበቀሏት። እልህ ካለባችሁ ኃጢአትን እልሃችሁን ተወጡባት ጽድቅ በመስራት። ለዛ ነው ክርስቶስ ስለ አንቀጸ ጸሎት ያስተማረበት የማቴዎስ ወንጌል ላይ ምን አለ መሰላችሁ? ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል አለ። እግዚአብሔር ስለ ሌላው ነገር አትለምኑኝ፣ ስለ ልብሳችሁ፣ ስለ መጠጣችሁ፣ ስለምትጫሙት ጫማ፣ ስለምታገቡት ነገር፣ ስለ ሁሉም ነገር አትለምኑኝ አላለም። እነሱን ከመጠየቃችሁ በፊት ግን እነዛን ነገሮች የምሰጣችሁ የዘላለም ሕይወትን እንድትወርሱ ስለሆነ እባካችሁ አስቀድማችሁ ጽድቄንና መንግስቴን እሹአል። እግዚአብሔር የሚገርም አምላክ ነው። በነገራችን ላይ ክርስቲያኖች እነዚህ ትርፍ የምንላቸውን ነገሮች ብናምነውና መንግስቱን ብንጠይቀው ሊጨምርልን የሚችል አምላክ ነው። እናቶቻችንን ልብ ብላችሁ አይታችኋቸው ታውቃላችሁ? አሁን እኛ ትንሽም ቢሆን ማድረጉን ቀንሰ ነው። ግን ተመልከታችኋቸው ከሆነ እየተራመዱ ወይ ወደ ቤተክርስቲያን ሲገቡ ግድግዳውን እኛ ስመነው ስናልፍ እነሱ ጀርባቸውን ሲመቱበትና አይታችሁ ታውቃላችሁ? ወይ ደረታቸውን ሲተሻሹት ወይ ታቦታተ ሕጉ አክብረውት የሄዱን ሳር ይዘው በእጃቸው ሲሄዱ አይታችሁ አታውቁ? ይሄ አሁን ከሩቅ ሆኖ ለሚመለከተው ሰው የእናቶቻችን አላዋቂነት እኮ ነው እንደዚህ እንትኑን ከንትኑ የሚያነካካቸው ይላል። አንዳንዱ ደግሞ ያቸው እንደው ደስ ሲሉ በቃ ፍጹም እምነታቸው ይላል። እውነት እንነጋገር ከተባለ ግን እናቶቻችን ይህንን ሁሉ የሚያደርጉት አይነ ልቦናቸው ስለበራላቸው ያንን እኛ ስመነው የምናልፈውን የቤተ መቅደሱን ግድግዳ እነሱ ጀርባቸውን ደረታቸውን የሚያስነኩት በነብዩ የተነገረውን ትንቢት ባያውቁም ግን አምነውት። ነብዩ ኢሳይያስ እንዲሁም ነብዩ ኤርሚያስ በትንቢት መጽሐፋቸው ምን ይላል? የእግዚአብሔርም የክብሩ ቀሚስ ቤተ መቅደሱን ሞልቶት ነበር ይላል። እየሰማችሁ ነው? የክብሩ ምንድን ያለው? ሰው አላወቀም እንጂ በመሰረቱ ዙሪያችሁ ላይ ያለው የቤተ መቅደሱ ግንብ የክርስቶስ ቀሚስ ነው። ላመነ ሰው ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ምኑን ነክታን የተፈወሰችው? ታዲያ እናቶቻችን አላዋቂ መስለው የዋህ መስሏቸው አይነ ልቡናቸው ስለበራላቸው ቀሚሱ ያደረቀው ደም እነሱ ሕይወት ላይ እንዲደርቅ የፈለጉት ደም ስላለ ነው የሚነካኩት። አብዛኞቻችን እኮ ስለ ራሳችን ክብር ስናወራ አፈርነታችንን እንረሳዋለን። እግዚአብሔር እኛን ለመግደል፣ እኛን ለማጥፋት፣ እኛን ለመቀሰፍ ብዙ መዓት እኮ ማምጣት አይጠበቅበትም። በመሰረቱ ውሃ መገልበጥ በቂው አፈር ነው። ይናዳላ ሰው ልጅ አሳይቶናል እኮ የኖህ ዘመን ሰዎች እንደተፈጠሩት መሆን ሲያቅታቸው ኃጢአት ሲበድሉ እግዚአብሔር አምላክ በምንድን ነው ያጠፋቸው? መልሱ እንጂ በውሃ እኮ ነው ያጠፋቸው። እሳት አላዘነበባቸውም። ራሱ ውሃ በቂው ነው። የሰው ልጅ ሰውነቱን የሚታጠብበት ሕይወት ይሰጠኛል ብሎ የሚጠጣው ውሃ እሱን ለመግደል በቂ ነው። እሱን ለማጥፋት በቂ ነው። ቤተ ክርስቲያንን እንዳላት ክብር
እኛም እንዳለን ማንነት ሳንሆን እየመጣን ነገር ግን እግዚአብሔር ይጠብቀናል። ለምን መሰላችሁ? ሰው ልንሆን የምንችልበትን ታንጸን ተስተካክለንም ልንወጣ የምንችለው እዚህ ስለሆነ በጣም ብዙ ሰው በጣም ነው የሚያሳዝነው። ተስተካክሎ ቤተክርስቲያን መምጣት ይፈልጋል። ብዙ ነገሮቹን ትቶ ብዙ ነገሮቹን አውልቆ ብዙ ነገሮቹን አራግፎ ንጹህ ሆኖ መምጣት ይፈልጋል። ንጹህ የሚሆነው ሰው ከእግዚአብሔር ጋር ሲሆን እንጂ በራሱ አይደለም። ጣርን እኮ ሞከረን፣ ሁላችን ሕይወታችንን አናውቀው። በጣም እኮ ሞከረናል። የሚያሸንፈንን ኃጢአት ጥለን እንመጣለን ብለን መች መጣንኛ? ከና ኃጢአታችን ስንመጣ እግዚአብሔር ገላገለን እንጂ ክርስቶስ እኛን የሰበሰበን ለምንድን ነው? ጻድቅ ሆነን ነው? ኃጢአተኞች ስለሆንን እኮ ነው። ከኃጢአተኞች ጋር መብላት የማያፈር አምላካችን እውነት ስሙ የተመሰገነ ይሁን። እንዴት እንደሚወደን እኮ እግዚአብሔር በደንብ አድርጎን ያከበረን ክርስቲያኖች። እግዚአብሔርን እውነቴን ነው የምላችሁ ክርስቲያኖች፣ ለብዙ ነገር ብላችሁ ጥላችሁት አትሂዱ። ለብዙ ነገር ብለን ጥለነው እንሄዳለን እግዚአብሔርን። በጣም ነው የምናሳዝነው። ለሱ ብለን ጥለን የመጣ ነው ትዝ የሚለን ነገር ይኖር ይሆን? እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰጥተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል? አብዛኞቻችን እኮ እግዚአብሔር አምላክ እውነቴን ነው የምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጮቻችን መካከል አንዱ ነው። ሲጣበን ሲጨንቀን መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በምንኖርበት ህይወት ላይ የመጀመሪያ ጥሪያችን እንዲሆን ላንፈልግ የምንችል ሰዎች አለን። ይሄን ደግሞ ፈልገነው ላይሆን እኮ ይችላል፣ ግን ለምደነው አላሁ መኖር ከከበደን ምክንያቶች መካከል ምን መሰላችሁ? ከእግዚአብሔር የተቀበልናቸው ነገሮች ወደ እግዚአብሔር እንዳንሄድ መሰናክል ሆኑ። ለምነን የተቀበልናቸው ነገሮች ከእግዚአብሔር ተንበርክከን የለመነው ትዳር ሲሰጠን ወደ እግዚአብሔር የማንቀርብበት መሰናክል ይሆንብናል። ከእግዚአብሔር ለምነነው የተቀበልነው ልጆቻችን መልሶ ከእግዚአብሔር የተቀበልናቸው ልጆቻችን መልሰውን ወደ እግዚአብሔር ቤት እንዳንገባ ደግሞ ወደ ኋላ የሚስቡን በመዶች ሆኑ። ከእግዚአብሔር የተቀበልነው ለምነን ያገኘነው ሀብት መልሰን ወደ እግዚአብሔር እንዳንመጣ አሁንም ወደ ኋላ የሚስበን ነገር ሆነ። ለዛ ነው እግዚአብሔር አምላክ ተከተሉኝ የሚለውን ጥሪ ሲያሰማ ሊከተሉት የሚፈቅዱ ሰዎች በሙሉ ኃጢአትን ብቻ ሳይሆን መተው ያለባቸው አለኝ ብለው የሚያስቡትን ነገር በሙሉ መተው አለባቸው። እግዚአብሔርን የተከተልነው ሁላችንም የልቡናችንን መሻት በሙሉ ያለምንም ማወላወል ስለሚፈጽምልንና እሺ ስለሚለን አይደለም። እግዚአብሔርን የምናመልከው በረከታችንም ከእርሱ ነው፣ መከራችንን ቢመጣ የሚያሳልፍልን እርሱ እንደሆነ ስለምናውቅ። አብዛኛው ክርስቲያን ግን አኗኗራችንን ስትመለከቱት እግዚአብሔርን የምንጠጋው ልክ እንደ አሳማ ነው። አሳማ ምን አይነት ጠባይ ያለው መሰላችሁ? ባለቤቱን የሚጠጋው ሲርበው ብቻ ነው። ባለቤቱን የሚጠጋው የሚበላው ሲያጣ ብቻ ነው። ባለቤቱ ለእርሱ የእህል ምንጩ ነው እንጂ የሌላ ነገር አይደለም። ስለዚህ እህል እስኪያጣ ድረስ የትም እየፈልከሰከሰ ይበላል። ልክ እህል ያጣ ጊዜ ላይ ግን ታማኝ እንደነበረ አብሮ እንደዋለ እንዳደረ አይኑን በጨዋታ የአሳማ መጥቶ እህል ስጠኝ ነው። አብዛኞቻችን ክርስቲያኖች ለዛ ነው አኗኗራችንን እግዚአብሔርን አብረነው ለመገኘት ምክንያታችን ምንድነው ሲባል ልባችን ላይ ያለ በጣም ብዙ ቋጠሮ ስላለብን እንዲፈታልን ነው እንጂ ቋጠሯችን ቢፈታ እንገኝ አንገኝ እርሱ መድኃኔዓለም ነው የሚያውቀው። በአንድ ታሪክ ላይ የተጻፈ አለ። አንድ ዲያቆን ነበረ እና ክህነቱን ከአንዲት ሴት ጋር ተኝቶ አፈረሰ እና በጣም ብዙ ሰው ያጠፋውን ጥፋት ተመልክተው እጅግ በጣም አጸያፊ የሆኑ ነገሮችን በሙሉ አረጉበት። ቃለ ጽርፈት ወይም ስድብ በእኛ ቋንቋ ተናገሩት። ከቤተ መቅደሱ እንዲወጣ አባረሩት። ከክብሩ ማነሱን ተመልክተው ንስሐ ገብቶ እንደ ቤተ ክርስቲያን ልጅነቱ ከመቅረቡ ይልቅ ወደዛ ቦታ እንዳይቀርብ አረጉት እና ያ ሰው የገፉትን ሰዎች እያስታወሰ ከመናገር ይልቅ እግዚአብሔርን ማረኝ ይል ነበር እና አምላካችን መድኃኒታችን ኢየሱስ ክርስቶስ የዛን ሰው ንስሐውን እና የዛን ሰው ያደረገለትን ያቀረበውን ተማጽኖ እንደተቀበለ ያሳየው በምን መሰላችሁ? አገሪቷ ላይ በሙሉ ዝናብ እንዲጠፋ አረገ እና ህዝቡ በሙሉ ተሰብስቦ ጸሎት በሚያደርግበት ዝናብ ይውረድልን ብሎ በሚጠይቅበት ጊዜ ላይ ጌታችን አምላካችን ልዑል እግዚአብሔር ለሊቀ ጳጳሱ ያዛ ያኔ ያባረራችሁት ዲያቆን ካልጸለየላችሁ በፍጹም ዝናቡን አላዘንበውም አላቸው። እነሱ እኮ ኃጢአተኛ ነው ብሎ አባረሩታል። በስንት መከራ ተፈልጎ ተገኘ ጉድጓድ ውስጥ እየጸለየ
እና ሊቀ ጳጳሱ በቃ እንደምንም ብለው ኧረ እባክህ እንደው ጸልይልኝ ሲባል ያ ዲያቆን ምን አለ? እኔ የሰማይን እንኳን ርዝመቱን ከፍ ብዬ ላይ የማይገባኝ ኃጢአተኛ ነኝ ብሎ ሰማዩን ቀና ብሎ ገና እንዳየው ሳይጸልይ ዝናቡን ዘረገፈላቸው እግዚአብሔር። ስለዚህ እግዚአብሔር አንዳንዴ ንስሐውን መቀበሉን የሰውን ይቅርታውን እሺ ብሎ ይሁንታውን መስጠቱን በእንደዚህ አይነት ምልክት ሊታይ ይችላል። ግን ለሁሉም እንደዚህ አይነት መገለጥ ግን ላይኖር ይችላል።